ወክዌይ እዚህ ጋር ያለው ቴክኖሎጂ በኢትዮጵያ የመጀመሪያው ነው። ግራናይት የተጠቀምነው በብዙዎቻችን ቤት ሳሎን የሚገኘው አይነት የተሻለ ድንጋይ አይነት ነው በወክዌይ የተዘጋጀው። አጠቃላይ ቦሌ ውበቱ ጨምሯል፣ ተሻሽሏል። ለኢትዮጵያ ሚኒመም የዳውንታውን ስታንዳርዳችን ነው። ከአሁን በኋላ የሚሰሩ ዳውንታውኖች ብዙ ፓርክ፣ ብዙ ፋውንቴን፣ ብዙ ማረፊያ ቦታ ያላቸው እንዲሆኑ ታሳቢ ተደርጎ ይህንን ማፍረስ ስለማንችል አብዛኛውን የመንግስት ቤት ታቹን አፍርሰን ቢዝነስ ኢንቫይሮንመንት ፈጥረናል። አብዛኛው ፎቆች የቢዝነስ ቦታ ሆነዋል፣ ወክዌይ ሆነዋል፣ ጸድቷል፣ አምሯል። ጥሩ ስራ ነው። ግን በኢትዮጵያ የዳውንታውን ስታንዳርድ ቦሌ ዝቅተኛውን ቦታ ነው የሚይዘው። እንደዚህ ህንጻ በህንጻ የሆነ ዳውንታውን ሳይሆን እንፈልገው እኛ ህንጻ ግሪን በሆነ መንገድ ነው ወደፊት የሚታሰበው። በክልሎች ቢሰራ በዛ መንገድ ነው። ነገር ግን ይሄንን ማፍረስ አሁን ያለን አቅም ስለማይፈቅድ ቢያንስ ለነዋሪዎች ምቹ እንዲሆን ኢትዮጵያን ለሚወዱ ሰዎች ምቹ እንዲሆን ተደርጎ ተሰርቷል። ያው ጥቂት ሀገራት የማየት እድል ገጥሞናል። እንደሚታወቀው አያሳፍርም። የሚያሳፍር ስራ አይደለም። የትኛውም ዓለም ያለው መንገድ የትኛውም ዓለም ያለው የህንጻ ውበት ቦሌ መንገድ ካለው እምብዛም የሚበልጥ አይደለም። በጣም ጥቂት ከተሞች ናቸው ዓለም ላይ ከቦሌ የተሻለ ሲምለስሊ 5 ኪሎ ሜትር መሄድ የሚችሉት እና ይሄ ጥሩ ጅምር ነው። ቀጣይ ለምንሰራው ስራ መነሻ ይሆነናል። ግን ብዙ ይጠበቅብናል። አሁንም አዲስ አበባ ላይ ብዙ ስራ ይጠበቅብናል። መርካት ሰራም ብሎ መኩራራት እንዳያጋጥም ነው ዋናው መልእክቴ። ይሄ ስራ እንዲሰራ ከተማው ኃላፊዎች በጣም ብዙ ጥረት አድርገዋል። ግን ገና ነን። ኢትዮጵያ መድረስ አለባት ከሚባለው ቦታ አንፃር፣ አዲስ አበባ መድረስ ካለበት ቦታ አንፃር ገና ሩቅ ስለሆን የሰራን አይነት መንፈስና እርካታ አያስፈልግም። ይሄ የምርጫ ውድድር አይደለም። ስለ ስራ የምናወራበት ሳይሆን ለህዝባችን የህልማችንን ልክ ለማሳየት የምንሞክርበት ነገር ነው። ገና ስለሆነ ሲያያዝ የተሟላ ውበት ይመጣል። ካሰብነው አንፃር ጥሩ ስራ የተሰራው ክረምት ነው። ቀላል ጊዜ ያለም የነበረው ፈተና ከኳሊቲ አንፃር ጥሩ ስራ ነው። ግን ይበልጥ እያሻሻል እያሳመር የተሻለ ነገር ለህዝባችን እንደምንሰራ ጥርጥር የለውም እና በዚህ ቢታይ ጥሩ ነው። የከተማ ለውጡ ግን አሁን ከሚቀጥሉ ጥቂት ወራት በኋላ ከአዲስ አበባ ይወጣል። ህዝቡ ከልቡ ስራውን ይፈልጋል፣ ይወዳል። ይኸው እየታየ ነው ያለው። በማስተማር በማንቃት የምንፈልገው ደረጃ ይመጣል። ዋናው ነገር ማተኮር ያለብን ይሄ ስራ ለኛ አልተሰራም። ይሄ ስራ የተሰራው ለልጆቻችን ነው። እነሱ ደግሞ የገባቸው ናቸው እና ጥቂት ጊዜ መጋጨት ይኖራል። ፋም ሊመታ ይችላል፣ ሰው ሊቀላቀል ይችላል። ግን እንሰለጥናለን፣ እንደዚህ አንቀርምና ለስራው ማደናቀፊያ ምክንያት መሆን የለበት። አሉ የሚታዩ ምልክቶች እየተማርን እየሰለጠን እየቀጣን እያስተካከል መስመር ይይዛልና ተስፋ የሚያስቆርጥ አይደለም። አልፎ አልፎ አያለው እኔም